ሰላም ቤተሰብ እንዴት አላችሁ? ሰላም ናችሁ? ዲዛይነር ተገን እባላለሁ ወይም የልብስ ቤት አሰልጣኝ ባለሙያ ነኝ። የተለያዩ የልብስ አይነቶችን የህፃናት፣ የአዋቂ ቢፈልጉ ሱሪ፣ ቢፈልጉ ሸሚዝ፣ ቢፈልጉ ቲሸርት፣ ቢፈልጉ ሽፎን ቀሚስ፣ ሰደርያ፣ ሱሪ፣ ጋውን የተለያዩ የልብስ ዲዛይኖችን ባለሙያ ነኝ። ሰላም ቤተሰብ እንደምን አላችሁ? ዛሬ ምዕራፍ አንድ የመጀመሪያችን ነው። ገና የተለያየ የልብስ ዲዛይን አሳያችኋለሁ። በተለያየ የአማራጮች ማየት መከታተል ለምትፈልጉ በዩቲዩብ፣ በቴሌግራም፣ በቲክቶክ፣ በኤፍቢ እና በተለያዩ አማራጮች መከታተል ትችላላችሁ። እናንተ የተለያዩ ቪዲዮዎች፣ አዳዲስ ዲዛይኖች እንዲደርሷችሁ ከፈለጋችሁ ደግሞ ምንድነው የምታደርጉት? እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። በተለይ መልመድ የምትፈልጉ ፋሽን ዲዛይን ጥያቄያችሁን ማስቀመጥ ትችላላችሁ። የምትፈልጉትን ግራ የገባችሁ ወይም ግራ የተገባችሁ ካላችሁ ደግሞ ጥያቄ ጠይቁ፣ ይመለስላችኋል ማለት ነው። ምናልባት ልብስ ስፌት ዲዛይን የተለያየ እንደ ባለሙያው መጠን ያለካኩ ሁኔታ ሊለያይ ይችላል። ለምሳሌ በኢንች የሚለካ ሊኖር ይችላል፣ በሴንቲሜትር የሚለካ ሊኖር ይችላል። ስለዚህ እኛ ደግሞ የምናየው በምንድን ነው? በሴንቲሜትር ነው ማለት ነው። ስለዚህ አዳዲስ ዲዛይን መሰልጠን የምትፈልጉ ልጆች ካላችሁ ኑ አብረን እንስራ። በነፃ ነው፣ አትከፍሉም። ላይቭ ነው። ምናልባት ከቢሮአችን ከመጣችሁ ወይም ማሰልጠኛ ቤታችን ከመጣችሁ ግን ትንሽዬ ክፍያ ያለች እሷን ትከፍላላችሁ ማለት ነው ቤተሰብ። ስለዚህ ተከታተሉ። ዛሬ የማሳያችሁ የመጀመሪያው ምንድነው የሚሆነው? ሱሪ፣ የወንዶች ሱፍ ሱሪ እናያለን ቤተሰብ። ስለዚህ ልክ ይሄኛው ወረቀት ነው። በወረቀት ነው ፓተርን ዲዛይን የማደርግላችሁ፣ ምክንያቱም ለማሳየት ስለሆነ እስከሆነ ድረስ ማለት ነው። ስለዚህ ተከታተሉኝ ማለት ነው። ልክ እንደዚህ የምትፈልጉትን እናንተ ማስመሪያ ያላችሁ፣ መቀስ ትይዛላችሁ፣ ቾክ ወይም እስክሪብቶ ወይም እርሳስ ወይንም ፓርከር ያስፈልጋል። አሁን በተመሳሳይ ምን ያስፈልገናል ማለት ነው? ሜትር ያስፈልጋል። ሜትር ማስታወሻ ያስፈልጋል ማለት ነው። በመጀመሪያ ምንድነው የምናደርገው? የደንበኛውን ልኬታ መውሰድ ነው ቤተሰብ። የደንበኛውን ልኬታ መውሰድ ነው። ልኬታ ሲወሰድ ምናልባት እንደ አካባቢው ሊለያይ ይችላል። በመጀመሪያ የሰውየውን ከዚች ከወገቡ እዚች ጋር የወገቡ ዝቅ ብላ እዚች ጋር መገናኛ ምንድነው የምትባለው ፓርት አለች፣ እስከ ቁርጭምጭሚት ጫማ ስር ድረስ በቀጥታ በሴንቲሜትር ይለካል ማለት ነው። ለምሳሌ በእኔ ልኬታ ልወሰድላችሁ። የኔ ቁመት 100 ነው። 100 የሱሪ ቁመቴ ማለት ነው። 100 ማለት 1 ሜትር ማለት ነው። በሜትር ሲለካ ማለት ነው። ስለዚህ ይሄው 100 ላይ ለካው ማለት ነው። የወገብ ስፋት ደግሞ 84 ነው። 84 ወገብ። ዝቅ ብለን ደግሞ ከወገብ ዝቅ ብለን ሰፊው ፓርት ላይ ወይም ዳሌ የምንለው ፓርት ላይ ደግሞ የኔ አሁንም 98 ነው። ከዛ ምናልባት እንደ ሰው ፍላጎት ይወሰናል የምላችሁ ምንድነው? አንደኛ ጭን የሚለኩ ሊኖሩ ይችላሉ። እንዳስፈላጊ አይነቱ ነው። ባይዘወይ ጭን ለወንዶች እንኳን ያን ያህል አስፈላጊ አይደለም። ጭን አይለካም። ምናልባት የሴቶች ከሆነ ግን ስትረቻማ ልብስ ስለሆነ ወይም ተሳቢ ልብስ ስለሆነ የግድ ጥግ ጠጋ ማለት ስላለበት እንደ ከስተመሩ ፍላጎት ማለት ነው ጭን የሚለካበት አጋጣሚ ይኖራል። እና ከታች ምንድነው የምናደርገው? መጨረሻ የእግሩ መውጫ ላይ ወይም ስናስገባ እንዳይጠበን ማለት ነው። ይሄ ለምሳሌ በእኔ ኤጅ ላለ ለምሳሌ ከ16 ሴንቲሜትር እስከ 18 ሴንቲሜትር በቂ ነው። እንለካለን ማለት ነው። የእግር መውጫ የኔን ለምሳሌ 16 አረጉት። ስንት ልኬታ ወሰድኩ ማለት ነው? 4 ልኬታ። ያ ማለት ቁመት 100፣ ወገብ 84፣ ዳሌ 98፣ ከታች የእግሬ መውጫ 16 ሆነ ማለት ነው። ቤተሰብ ወደ ሜዠርመንት ወይም ወደ ፓተርኑ ስንመጣ ምንድነው የምናደርገው? ልክ ልብሷ እንደዚህ ከመጣልን በኋላ ልብሱን በመጀመሪያ ጠርዝና ጠርዙን እናገናኛለን። እሺ ቤተሰብ፣ ጠርዝ ማለት ላይክ እንደዚህ ፋብሪካው ላይ የሰራው ይሄኛው ጠርዝ ማለት ነው። ይህን ሁለቱን ጠርዝ እንደዚህ እናገናኛለን። መቼም ቪዲዮ እንደሚታያችሁ ተስፋ አደርጋለሁ። ልክ እንደዚህ ሁለቱን ጠርዝ በትክክል እንደዚህ እናገናኛለን ማለት ነው። እንደዚህ በትክክል ካገናኘን በኋላ ልክ በዚህ መንገድ እናነጥፋለን ጨርቁን። ልክ በዚህ መንገድ እናነጥፋለን ማለት ነው። ጠርዙን ወደፊታችን እናደርጋለን። በመጀመሪያ ምንድነው የምናደርገው? የሰውየውን ወይም የከስተመሩን ቁመት
በቀጥታ ለክተን እናወጣለን ማለት ነው። እዚህ ጋር ሱሪ ስንለካ ወይም ሱሪ ስንቆርጥ ጨርቁ ላይ ፓተርን ስናደርግ የሰውየው ቁመት 100 ከሆነላችሁ ላይክ 100 ነው የሚወሰደው ጨርቁ። ለምን ካላችሁኝ ከታች እግር የሚታጠፈው አለ። ለምሳሌ ከ4 እስከ 3 ሴንቲሜትር የምናጥፈዋለን። ከላይ ከወገብ ወይም ዌስት ባንድ የምንለው ላይ ደግሞ 4 ወይም 5 ሴንቲሜትር እንጨምርበታለን ማለት ነው። ይህኛው ያኛውን ስለሚተካልን በነበረው ቁመት ልብስ እንዳናባክን እናወጣለን ማለት ነው። ስለዚህ የኔ የቁመቴ 100 ነው ብያቸዋለሁ። ላይክ እንደዚህ 100 ላይ ሄደን ፒክ እናደርጋለን ማለት ነው። ይታያቸዋል ብዬ ተስፋ አደርጋለሁ። ቤተሰብ እንግዲህ የመጀመሪያውም ስለሆነ ምናልባት የቀረጻ ችግርም ሊኖር ይችላል ብዬ አስዩም አደርጋለሁ ማለት ነው። ስለዚህ በተመሳሳይ አሁንም እዚህ ጋር 100 እንለካለን። ያው ማስመሪያችንን እንጠቀምና ልክ በማስመሪያ እንደዚህ በስትሬት እናሰምራለን ማለት ነው። አሁን የምናወጣው ፍሮንቱን ብቻ ነው በመጀመሪያ የሚወጣው። ከዛ በኋላ ባኩ ደግሞ 5 ሴንቲሜትር የኋላው ተጨምሮለት በኋላ እናወጣለን ማለት ነው። ምንድነው የምናደርገው? እዚች ጋር በጠርዟ ላይ በመጀመሪያ ወደዚች 3 ሴንቲሜትር ገባ ብለን ፒክ እናደርጋለን። ቤተሰብ 3 ሴንቲሜትር ላይ እንደዚህ ገባ ብለን ፒክ እናደርጋለን። ከ3 ሴንቲሜትር ወደታች ደግሞ ላይክ እንደዚህ 16 ሴንቲሜትር እንወርዳለን። ያ ማለት የኪስ ፓርት ማለት ነው። የኪሱ ቁመት 16 ይሆናል ማለት ነው። ከዛ በመቀጠል ከዚች ጋር 3 ሴንቲሜትር የገባናትን ወደ ዳሌው ፓርት ሰፋ እያለ ስለሚሄድ ሼፑ ማለት ነው። ስለዚህ ከዚህ ተነስተን 16 እስከምንደርስ ድረስ ወደ ጫፍ እያጠበብን እንሄዳለን ማለት ነው። ልክ እንደዚህ ማለት ነው። ማስመሪያ በመጠቀም